ይሄንን መስቀል ሲያየው ደንግጧል። እንግዲህ ምናሴ ይሄንን ፎቶ ሲያየው ሰላሚናን ቢጠይቃትም የቆየ ፎቶ እንደሆነና ድሮ እንደተነሱ ትነግሯለች። ምናሴም መስቀሉን ሲያይ የድሮ እንደሆነ ሲያይ እንግዲህ በቀጣይ ምን የሚያደርግ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እስቲ። ኖላዊ ክፍል 67 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 67 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እርግብ ባዩሽን ስታገኛት አሴርና ተምቹ ተከታትለዋት እንግዲህ ፎቶ አንስተዋል ማለት ነው። መረጃም ይዘዋል። ባዩሽም እርግብን ቶሎ ብላ ብሩን ዘገን አድርጋ እንድትወጣናም ወይዘሮ ሜላት የነገረቻትን 6 ቤት እንዳላትና ይሄ 6 ቤት 170 ሚሊዮን እንደሚያወጣ ነግራታለች። ስለዚህም ቶሎ አንዱንም ቤት በእሷ እንዲሆን እንድታደርግ ነው የፈለገችው። በሌላ በኩል ማርቆስም እርግብን በመጠበቅ ስለ ልጁ እንድትነግርኝ ፈልጋለሁ ይላታል። እሷም ወንድሟ እንደሆነ ስትነግረው እሱም ልጁ ወንድሜ ነው የሚለው ነገር ይስቅባታል። እንግዲህ አንተ ምንም አይደለህም ስትለው እንግዲህ ማርቆስ ከዚህ በኋላ በኔ እርምጃ ውስጥ ነሽ ብሎ እያስፈራራት ይገኛል። አሁን ላይ ሰላሚና እንግዲህ ደብሯታል። ምክንያቱም በአንተነ ጉዳይ እንዲወራ ስለማትፈልግ ወደ ስራው እንዲመለስ ስለማትፈልግ ነገር ግን ሃና ወይዘሮ ሜላትን በአንተነ ጉዳይ እንደምታናግራት ትነግራታለች ማለት ነው። ሌላው ደግሞ እርግብን እንዴት እንደምታመር ብሎ ተምቹ ላፍናት እንዴ በማለት አሴርን ይጠይቋል። አሴርም እንግዲህ ስራችን ላይ ፎከስ እናርግ በማለት ይነግረውና አሴር አሁን ላይ የሃና ፍቅር አለ ብሎ ለተምቹ ይነግረዋል። ተምቹም እንግዲህ ለምን አታቶካትም ለምን አትነግራትም ብሎ እያደፋፈረው ይገኛል። እናም አሴር እንዲያውም ልንገራት ይልና ተምቹ ወዲያው እንዲደውልላት ያደርጋል። ሜላት ለባዩሽ ድርጅቱ እንደከሰረና አንተነን ማግኘትና ማውራት እንዳለባት ትነግራታለች። ባዩሽም ድርጅቱ መክሰሩ ደስ ብሏት ወደኛ መቀላቀልሽ ነው በዚህ ሁኔታሽ ብላ እያሾፈችባትና እየሳቀችባት ትገኛለች። ሌላው ደግሞ አሴር ሃናን የሆነ ነገር ነግርሻለሁ ብሎ እሷ ጋር ሲደርስ መርበትበት ይጀምራል። ሃናም ልጁን እያየችው ትቀልድበት ጀመር። ከዛም እንግዲህ አሴር ይነግራታለሁ ብሎ መጥቶ ሳይነግራት ተምቹ ነው እዚህ ጉድ ውስጥ የከተተኝ ብሎ ጥሏት ይሄዳል ማለት ነው። ወይ ፍቅር! እንግዲህ አሴር ፈጣሪውን ምናሴ እርግብ ጋር ሱቅ በመሄድ አብሯት ይሆናል። እናም የሆነ ልጅ እንዳለና እንደሚከታተላት ትነግሯለች። የመጣው ግን እኔን ሳይሆን እኔን ፈልጎ አልመጣም ትለዋለች። እናም አንተን ሲያየ እንዲፈራ ነው ብላ ለምናሴ ትነግሯለች። አሁን ላይ እርግብ ምናሴን ወንድሟ ባይሆንና እሱ ቢያፈቅራት ደስ ይላት ነበር። ምናሴ ግን እርግብ ትክክለኛ እህቱ እንዳልሆነች ቢረዳና ቢያቅ ምን የሚያደርግ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 67 አብረን የምናይ ይሆናል ማለት ነው። እንግዲህ ወይዘሮ ባዩሽ ሰላምን ለማወጣጣት ከእናቷ ጋር ምን እንዳለ ትጠይቃታለች። ሰላምም አንቺን አቅሻለሁ የምታስተርቂ አትመስሊም ብላ ጥላት ትሄዳለች ማለት ነው። እንግዲህ ሰላም እዚህ ጋር ያስደሰተቻችሁ እስኪ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ማርቆስም እንግዲህ ተምቹን በማስቆም ለምን ፎቶ እንዳነሳው ብሎ ጓ ብሎ ይጠይቋል። ተምቹም እንግዲህ ደስ ብሎን ነው ሲለው ማርቆስም እየቀለድክ ነው እንዴ በማለት ጸብ ነው የምትፈልገው ሲለው ተምቹም ጥሎት ይፈረጥጣል ማለት ነው። ማርቆስም ጤና የለውም እንዴ በዚህ ዘመን በድብድብ የሚያምን መስሎት ነው ይለዋል። ጭራሽ ፈርቻ አይደለም የሮጥኩት ብሎ ሩጫ ስላለብኝ ነው እያለ ተምቹ ይፈረጥጣል ማለት ነው። እንግዲህ እዚህ ጋር ተምቹ ያሳቃችሁ እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የተምቹ መፈርጠጥና መሮጥ ያሳቃችሁ። በሌላ በኩል ሰላሚና ወይዘሮ ሜላትን ይቅርታ ጠይቃለች። እንግዲህ ወይዘሮ ሜላት እንግዲህ አንተነ ጋር ሄዳ ስትጠይቀው ጭራሽ እምቢ እንዳላት ነገረቻት። ሰላሚናም እንግዲህ ደስ አላት በዚህ ጉዳይ። ወይዘሮ ባዩሽ እርግብን ፈጠን ብላ ሱቅ ውስጥ ያለውን ዕቃ አነስ ባለ ዋጋ እንድትሸጠው ነግራታለች። ምክንያቱም ሜላት እየከሰረች እንደሆነ ስለሰማች የቤቱን ጉዳይ እንድታስብበት ለእርግብ ነግራታለች። እርግብም ለራሷ መፍጠን እንዳለባት እያሰበች ትገኛለች። ምክንያቱም የራሷ የሆነ
እቅድ አላት እርግብ ማለት። እንግዲህ ተምቹና አሴርም ሃና ጋር በመሄድ እንዲነግራት ቢያቀሳስርም አሴር ግን ጨዋታውን ለውጦት ባዩሽን እንዳገኟትና ከዚህ ቀደም ለምን እንደምትፈራት ይጠይቃታል። ሃና ግን ምንም አልመለሰችለትም። ሌላው ደግሞ ሰላሚናና እርግብ ቤት ውስጥ የቃላት ጦርነት ይዘው ነበር። ምናሴም ለእርግብ እየተደረበ እያገዛት ይገኛል። ይሄንን ያናደዳት ሰላሚና ግን እንግዲህ ጥላቸው ትሄዳለች ማለት ነው። ወይዘሮ ሜላት ግን ከሰላም ጋር በመደረብ ባዩሽን እውነቱን ነግራታለች። ምክንያቱም ሰላም ትክክለኛ ነገር እንዳወራችና ጥፋት እንደሌለባት ለወይዘሮ ባዩሽ አስረግጣ ነግራታለች። ወይዘሮ ባዩሽም ጭራሽ ጥፋቷ እንዳልሆነና ጥፋቱ የሰላሚና እንደሆነ በማቀሳሰር እንግዲህ ወይዘሮ ሜላት ላይ ትጫወትባታለች ማለት ነው። ምናሴም በመጨረሻ ሰላሚናን ይቅርታ ብሏታል። ሰላሚና ግን አኩርፈዋለች፣ ምክንያቱም ለእርግብ ተደርቦ ስለተናገራት። ነገር ግን ምናሴ ባንቺ አልደራደርም አንዱ ስታዝኝ እከፋለሁ አላት። ከዛም ተስማሙ። በመቀጠል ፎቶውን ያዩዋል። ሃና መስቀሉን አድርጋ ከዛም ምናሴ ይደነግጥና ሰላም ደሪ ብሎ ጥሏት ይሄዳል ማለት ነው። ምናሴ ይሄን መስቀል ያውቀዋል። እንግዲህ እርግብ ሳትመጣ በፊት ሃና ላይ እንዳለ በፎቶ ያያል። ከዛም ደንግጧል። ይህንን ሚስጥር ምናሴ ስላወቀ በቀጣይ ምን የሚያደርግ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 67 አብረን የምናየው ይሆናል ማለት ነው። እንግዲህ ኖላዊ ክፍል 67 ቶሎ እንደተለቀቀ እኛም ወዲያው በኮሚኒቲ ፖስታችን ስር ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።